ወንድሞች፣ እህቶች፣ አባቶች፣ እናቶች እንደምን አላችሁ? ሰላም ናችሁ ወይ? ሰላም በእናንተ ላይ ይሁን። ይሄን የሰራነው በእናንተ እገዛ በእናንተ ብርታት ነው። በአርሶ አደር ገንዘብ አይደለም፣ ይታወቃል። መሬት እያለን የጀመርነው ከእናንተ ጋር ነው። አብረን ነው እየሰራነው አለ ነው። በየቀኑ እያያችሁ ነው፣ በየቀኑ። ስለዚህ አሁንም ከእናንተ ጋር ነው የምንጨርሰው፣ ከእናንተ ጋር ነው። አላህ በዘመኑ እኛን እድለኛ አድርጎናል። ይሄ ቀላል እድል አይደለም። ከኛ በፊት የነበሩ ሰዎች አልሰሩም። ወላሂ በጣም ደስ ይላል። በትንሽ ጊዜ ውስጥ ምንም ገንዘብ አልነበረንም። በባዶ ነው እኛ ሳር ላይ ድንጋይ የተከልነው። ምንም ገንዘብ አልነበረንም። ብዙ ጊዜ ተናግሬ ያለው 3 ሴት እህቶቻችን ወይም ልጆቻችን 10 ሺህ ብር ባስገቡ ገንዘብ ነው የጀመርነው። እናንተ ናችሁ እዚህ ደረጃ ላይ ያደረሳችሁ፣ እኛ አይደለንም። እኛ በቦታ ስላለን የእናንተን ውክልና የእናንተን አደራ ሰርተናል። እኛም መከራ ስለሚያስፈልግን ይሄ መስጂድ ከተጀመረ ጊዜ ጀምሮ ሁሉ ጊዜ ዱዓ የሚያደርጉ 90 ቤት የገቡ ሽማግሌ ዛሬም ዱዓ ያደርጋሉ። ይሄ መስጊድ እስኪያልቅ ድረስ አላህ ኬራ ካልወሰደኝ አልቀርም ብሎ ለእናንተ ዱዓ ለማድረግ እንግዲህ አብረን እየሰራን አለ ነው። አብረን እየሰራን አለ ነው። ስንጀምርም ልንጨርስ ነው። አልሐምዱሊላህ በጥሩ መጥተናል። በየትኛውም ቦታ ያልተደረሰ በ6 ወር ውስጥ ጊረተጋበመ ሳኔው ምንሳ በዚህ ደረጃ ላይ መስጂድ የደረሰ ሰው የለም። አላህ እናንተንም ሰበብ አድርጎ አላህ ከላይ ረድቶን እዚህ ደርሰናል። ምን ቆመም ከሆነ ከእናንተ ጋር እያያችሁ ነው። አብረን ነው፣ ተመካክረን ነው። አይ መቆም የለብንም መጨረስ አለብን የሚለውም ከእናንተ ጋር ነው። ባለቤቱ ሁላችንም ነን። እኛ አይደለንም ባለቤት። እናንተ ሩቅ ሆናችሁ ነው። ከኛ በላይ የምትጨነቁ ወንድሞቻችን አላችሁ፣ እህቶቻችን አላችሁ። እንቅልፍም አልተኛችሁም። ስራ ለቃችሁ ቤት ጥላችሁ በዛ